ሰላም ጤና ይስጥልን የቻናል ተከታዮች እንደምናችሁ ሁለገብ ኮምፒውተሮች ነን። በዛሬው ቪዲዮአችን የምናየው ፓስፖርትን እንዴት ነው ከሬጂስትሬሽን ጀምሮ እስከ ፓይመንት ሂደት ያለውን እባክህ አሳየን ባላችሁ መሰረት ባለፈው የፎርም አሞላሉን ብቻ ስላሳየዋችሁ ከሬጂስትሬሽን ፓርቱ ጀምሮ እስከ ፓይመንት ድረስ እንዲሁም የክፍያ ስርዓቱን ከጨረስን በኋላ ደግሞ ምናልባትም በመሃል ሊያጋጥሙ የሚችሉ ኤረሮችም ካሉ እነሱን ሁሉ የምናይበት ቪዲዮ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁትኝ ላይክ እና ሰብስክራይብ ማድረጋችሁን እንዳይረሳ። እናመሰግናለን። እንግዲህ አንድ ባንድ የኦንላይን ፕሮፋይል ክሬቲንግ ሲስተማችንን ነይ የአይዲያችንን ስንሞላ አንደኛ ብዙ ጊዜ እዚህ የሚያጋጥመን እዚህ ላይም ስለሆነ አይዲያችን ከ5 ዲጂት በላይ እንዲሆን ይፈልጋል። እሱን ማስተካከል ነው። ከፊት 00ዎችን መሙላት ነው እንደሞላሁት። ከዛ በኋላ ያለው ኖርማል ሬጂስትሬሽን ነው። እኔ ምናልባት ባለፈው ቪዲዮ ሬጂስትሬሽን ፕሮፋይል ክሬት ማድረጉ አካውንት ክሬት ማድረጉ ላይከብድ ይችላል ብዬ አስቤ ስለነበረ ከሬጂስትሬሽን ፎርም በኋላ ያለውን አካውንት ክሬት ካደረግን በኋላ ክሬት ባደረግነው አካውንት ገብተን እንዴት መደበኛ ፓስፖርትን በአዲሱ ሲስተም እንደምናመለክት ብቻ ነበር የሰራውላችሁ። ነገር ግን አሁን ሬጂስትሬሽን ፓርቱንም አካውንት እንዴት ክሬት እንደሚደረግም አሳየን ባላችሁ መሰረት ነው ይህን ላሳያችሁ የመጣሁት። በተጨማሪም በመሃል ላይ የሚያጋጥሙ ኤረሮችም ካሉ እነሱን አብረን እናያለን ማለት ነው። እስከ ክፍያ ስርዓት ያለውን አብረን እናያለን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ በዚህ መልኩ ፕሮፋይላችንን እየሞላን እንግዲህ እዚህ ጋር በዋናነት የሚያስቸግረን ፓርት መታወቂያችን ስለሆነ የአይዲ ቁጥራችንን የገቨርንመንት አይዲ ነምበራችንን ከ5 ዲጂት እንዲሞላ አድርገን መሙላት ነው። ከዛ በኋላ ያለው ቀላል ነገር ነው። ቀንም እዚህ ጋር የሚሰጠን ጀስት የትውልድ እንትናችንን ስለሆነ እዚህ ጋር ሁለት ችግሮች አሉ። ብዙዎቻችሁ ታውስታላችሁ። የአማርኛውና የእንግሊዘኛው ልዩነት ይፈጥራል። የፈረንጅ ሲሆን እና በኢትዮጵያን ካላንደር ሲሞላ ልዩነት አለ። እሱን እናንተ በጂሲዩ መሙላት ነው የሚጠበቅባችሁ። ፓስፖርታችሁ ላይ የሚወጣ የጂሲዩ ስለሆነ የጂሲዩ መሙላት ነው። በመቀጠል ሌላኛው ቻሌንጅ የሚያገኝ ነገር ኢሜል ነው። እንግዲህ ከአይዲያችን ቀጥሎ ሁለተኛው ቻሌንጅ የሚያገኝ ኢሜል ነው። ኢሜልን ክሬት ማድረግ እና ያን ኢሜል በትክክል ቫሊዴት ማድረግ ያስፈልጋል። ቫሊዴት ለማድረግ ኦቲፒ ወደ ኢሜላችን ይልክና ይህ ኦቲፒ መግባቱን በማረጋገጥ ልክ እንደምታዩትኝ እኔ በቃ ሙሉ እያሳየኋችሁ ነው። ኦቲፒው ገባልኝ ማለት ነው። የመታደል ነው እየሰራሁ ያለሁትኝ። ይህ ኦቲፒ በቀጥታ ወስድና ኮፒ አድርጌ ወስድና እዚህ ጋር በማስገባት ቬሪፊኬሽኑን ማለፍ እችላለሁ። እንደምታዩትኝ የኦንላይን ፕሮፋይል ክሬት ማድረጉ ላይ ያለሁት ማለት ነው። ኦቲፒ አስገባውኝ በቀጥታ ሰክሰስ ካለኝ ኦቲፒ ሰክሰስፉሊ ቫሊዴትድ ካለኝ በትክክል የኢሜል ቫሊዴሽንን ፕሮሰስ ጨርሻለሁ ማለት ነው። ኢሜሉ ትክክል ነው፣ ኦቲፒውም ትክክል ነው እንደማለት ነው። በመቀጠል ቬሪፋይ የምናደርገው ደግሞ አሁንም ስልክ ቁጥር ይሆናል ማለት ነው። እሱንም እንደዚሁ በተመሳሳይ በማስገባት ስልክ ቁጥራችንን ከ9 ጀምረን በማስገባት ቫሊዴት እናደርጋለን ማለት ነው። አሁንም ወደ ስልክ ቁጥራችን ኦቲፒ ይላካል ማለት ነው። ባስገባነው ስልክ ቁጥር እኛው በጣም ጠቃሚ መረጃ መንገራችን ላይ በመሃልም አሁን የሚሰጠን የቀጠሮ ጊዜ ቀድሞ እንድንሰጥ ከተፈለገ እሱንም ስለሚጠቅመን መረጃው ስለሚላክልን እሱም በትክክል ሰክሰስፉሊ ቫሊዴት ማድረጋችን ኦቲፒውን ስልክ ቁጥራችንን ቬሪፋይ ማድረጋችን እናረጋግጣለን ማለት ነው። አሁን ስልክንም ኢሜይልን ማረጋገጥ ነው። ከዚህ በኋላ ዩዘር ኔም ነው የሚሆነው የምንሰጠው። ያው መግቢያችን ስለሆነ እዚህ ጋር የምንሰጠውን ዩዘር ኔም ማወቅ ያስፈልጋል። ምንም ልትሉ ትችላላችሁ። እኔ ኢሜይልን ተጠቅሜ ነው፣ እናንተ የፈለጋችሁን ታደርጉ ትችላላችሁ። በመቀጠል በትክክል ሳክሰስፉሊ ቫሊዴት አድርጋል ካለኝ በኋላ ወደ ፓስወርድ እንላለን ማለት ነው። እናንተ ምንም ፓስወርድ ሰጡት ይቀበላል፣ ችግር የለበትም። የኮምፕሌክስ ግን ያው ስታተሱን ያሳያችኋል። ሚዲየም ነው ስትሮንግ ነው ይነግራችኋል። ስታተሱን ስትሮንግ ብታደርጉ ጥሩ ነው። እዛ ኮንፊርም እናደርጋለን ማለት ነው። እንግዲህ ይህን ኮንፊርም ካደረግን በኋላ ኢሜላችንን ኮንፊርም ካደረግነው በኋላ ሰሚት ስንለው በቀጥታ ምን ያደርጋል? ሬጂስትሬሽን ሰክሰስፉል ማለት አለበት። ሬጂስተርድ ሰክሰስፉል ይላችኋል። በትክክል ምን አድርገናል ማለት ነው። ሬጂስትሬሽን ፕሮሰሱን ጨርሰናል። ነገር ግን እንደዚህ አይነት ኤረሮች ሊፈጠሩ ይችላሉ። እነዚህ አይነት ኤረሮችን ሌሎችንም አብረን በኋላ የምናያቸው ነው የሚሆነው። እነዚህ ኤረሮች እናያቸዋለን ተመልሰን። ግን አሁን ምንድነው ሬጂስትሬሽን ሰክሰስ ነው ማለት ነው። ሰው ተመልሰን ምዝገባችን በትክክል ከተሳካ የሚቀጥለው ሂደት የሚሆነው ባለፈው እንዳሳያችሁ ወደ አካውንታችን ሎጊን እናደርጋለን ማለት ነው። ክሬት ባደረግነው አካውንት በሰጠነው ዩዘር ኔም እና ፓስወርድ ገብተን ኦቲፒ ከስልክና ከኢሜል ከሁለት አንዱ መርጠን እንልካለን ማለት ነው። እሱን ቬሪፋይ አድርገን ወደ ሲስተሙ ሎጊን እናደርጋለን ማለት ነው።
ከዚህ በኋላ ነው እንግዲህ ፎርም ሞላው ማለት ነው። አሁን ኦቲፒያችን እኔ ወደ ኢሜል ያዘዝኩትኝ ያው በተመዘገብኩበት ኢሜል ቬሪፋይ ባደረኩት መጀመሪያ ቫሊዴት ባደረኩት ኢሜል ማለት ነው። ኦቲፒ እስኪገባ እጠብቃለሁ። ምናልባት ሪፍሬሽ ማድረግ ሊኖርብኝ ይችላል። ልክ ይሄ ኦቲፒ እስኪገባ እጠብቅና ኦቲፒው ሲደርሰኝ ደግሞ ስቲል ነው እኔ ጋር አልገባም፣ እየጠበቅኩት ነው። ያው ኢሜሉን ኮምፒውተር ላይ ስለከፈትኩት እያየሁት ነው። እጠብቃለሁ። ካልደገ ቁጥሩ 5 ሰከንዳችን 5 ደቂቃችን ቆጥሮ ነገር ግን ኦቲፒ ሳይላክ ቢቀር እንደገና ሪሰንድ ማለት እንችላለን። እዚህ ጋር እንደምታዩት የመታደል አካውንት በትክክል ክሬት ተደርጓል፣ አካውንት ክሬት ተደርጓል የሚልና የመጀመሪያው ኦቲፒ ሁለት ነው የተላከልኝ ሪፕላይ የተደረገልኝ አሁን ገባ። ሶስተኛው እንደምታዩትኝ የፖርታላችን ወይም የፓስፖርት ፖርታላችን ኦቲፒያችንን ልኳል ማለት ነው በትክክል። አሁንም እንደተለመደው እነዚህን ኦቲፒዎች ኮፒ አድርጎ መውሰድ በቂ ነው ማለት ነው። ዘን እዚህ ጋር አምጥቼ ፔስት አደርጋለሁ ወይ ደግሞ ማኑዋሊ ጽፋለሁ ማለት ነው። ልክ እንደዚህ ሳስገባ ትክክል ከሆነ ኦቲፒ ሰክሰስፉሊ ቫሊዴትድ ይለናል ማለት ነው። አሁን ወደ ዌብሳይታችን በትክክል ገብተናል ማለት ነው። እዚህ ጋር ብዙ ነገሮች አሉ። አዲስ ክሬት ማድረግ እንችላለን፣ ሪኒው መስራት እንችላለን። እኔ አዲስ ነው እየሰራለትኝ። ኦርዲናሪ ማለት አዲስ ክሬት አድርግልኝ ነው፣ አዲስ ፓስፖርት ፕሮፋይል ሞላልኝ ነው። የምፈልገው ደግሞ ፎር ማይ ሰልፍ ነው ያልኩት፣ ለራሴ ነው የምፈልገው ነው ያልኩትኝ። ወይንም ክሬት ባደረኩት ፕሮፋይል መሰረት መመልከት ፈልጋለሁ፣ እንድ ኖርማል ነው የምፈልገው አልኩትኝ። አክሴፕት አደረኩት ተርሙን፣ ላይሰንስ ተርሙን ተስማማሁኝ። ከዛ በኋላ ኤክስ ስለው እንደምታዩትኝ ቅድም የሞላ ነው ወይም ሬጂስትሬሽን ላይ ሞልተን የነበረው ፕሮፋይል አካውንት ክሬት እናደርግ የሞላ ነው ፕሮፋይል በትክክል ይመጣልና ማለት ነው እስከ በርዝ ዴቱ ድረስ። ከዚህ በኋላ ምን ሞላው የት ሪጅን ተወለዳችሁና ልዩ የትውልድ ቦታችን ወይም ፕሌስ ኦፍ በርዛችን የት ነው የሚለውን ብቻ እንሞላና ወደሚቀጥለው ደግሞ እንወርዳለን ማለት ነው። ሰው የትውልድ ቦታን ደግሞ እዚህ ጋር እናስገባለን። የልደት ካርዳችን ላይ የተጻፈው ጋር ተመሳሳይ የሚሆን የትውልድ ቦታ እንጽፋለን ማለት ነው። ከተማ ቢሆን ሪከመንድ ያደርጋለሁ። የትውልድ ቦታ ሲጻፍ ከተማ ቢሆን ጥሩ ነው። ብዙ ጊዜ ቀበሌ ላይ ምናምን እንሞላለን። እንደዛ ባይሆን መልካም ነው። ከተማውን መሙላቱ የትውልድ ቦታን ሞር የተሻለ ነው የሚታወቅ ነገር ማድረግ። ምክንያቱም ፕሌስ ኦፍ በርዝ ሲቲ ስለሆነ የሚጠይቀን እሱ ማድረጉ ጥሩ ነው ማለት ነው። ይህን ከሞላው በኋላ ጾታም ቅድም ፕሮፋይል ክሬት አድረግና ራሱ አውቶማቲካሊ ይሰጥናል ማለት ነው። ክሬት እናደርግበት የመጀመሪያው ስለነበረ እዚህ ላይ የምንመርጠው ሙያ ይሆናል። ኦኩፔሽናችንን በጣም ብዙ ኦኩፔሽኖች ነው ያሉትኝ። እንደዚህ ያዘር ብያው ነው። ሌሎችን የምንፈልጉት ፕሮፌሽን ውስጥ አለ ማለት ነው። ከዛም የጋብቻ ሁኔታችንን ከመረጥን በኋላ ኔክስት እንላለን ማለት ነው። አሁን ሜን አድሬስ ነው የሚጠይቀን። የአመልካቹ ዋና አድራሻ የት ነው የሚኖርበትን ትክክለኛ አድራሻውን ሁሉም እስከ ቀበሌው ድረስ በዚህ ጋር በትክክል ስለተቀመጠ እዚህ ጋር በትክክል መምረጥ ያስፈልገናል ማለት ነው። ምክንያቱም አመልካቹ በዋናነት አድሬሱ የት ነው፣ ምናልባትም ሌሎች ኦልተርኔቲቭ አድሬሶችም ካሉትኝ ተጨማሪ ሌሎች አማራጭ መኖሪያ አድራሻዎች ካሉትም እነሱን እንደ ተጨማሪ መጠቀም ቻለን። ግን ኦፕሽናል ናቸው። እዚህ ጋር ልብ ማለት ያለባችሁ አስትሪክስ ምልክት ያለባቸውን ኮከብ ምልክት ያለባቸውን ብቻ ነው የምንሞላው። እነዚህን ከሞላን በኋላ የት ከተማ ይኖራልኝ ሆም አድሬሳችሁ የት ይባላል የሚለውን በመሙላት ወደ የሚቀጥለው ስቴፓችን እናልፋለን ማለት ነው። ዋናውን አድራሻ ሞልተናል ማለት ነው። ስልክ ቁጥር ብትፈልጉ ልትጠይቁ ትችላላችሁ። እዚህ ጋር መቀየር ይችላል። ነገራችን ላይ ኢሜልም አለመጠቀም ትችላላችሁ። ያው ቢቀመጥ ዳታው እንድታውቁት እናንተ ጠቃሚ ነው ማለት ነው። መረጃም ኋላ የምናገኝበት ስለሆነ ትክክለኛውን ቴክስት ሊላክበት የሚፈልገውን ብቻ ተጠቅመን እናልፋለን። ግን ኦቲፒ የሚላክ ግን መጀመሪያ ቫሊዴት ማድረግ ነው፣ እሱ ማወቅ አለብን። ከዚህ በኋላ ኔክስት ስንለው ዳታ ፊች ያደርግና የሚያስፈልገን ያው አዲስ ስለሆነ የሞላሁትኝ መደበኛ አዲስ ፓስፖርት ስለሞላሁት መታወቂያና የልደት ካርድ ጫና የሚለኝ እነዚህን በትክክል እኔ መታደልን አዘጋጅቻለሁ። ምክንያቱም መታደል ጋር ስላለሁትኝ ፕሮፋይል አስገባሁኝ፣ መታወቂያ ጫንኩኝ፣ ቀጥዬ ደግሞ የልደት ካርድ ጭናለሁ ማለት ነው። እነዚህን ካስገባን በኋላ በቀጥታ የምንሄደው ኔክስት ነው የምንለው ማለት ነው። አሁን እዚህኛው ፔጅ ላይ የሚያመጣልን አፖይንትመንት አዲሳችን ነው ማለት ነው። እዚህ ጋር እንደምታዩት በጣም ብዙ ቦታ ተለቋል። እኔ ባህር ዳር እየሞላው ነው አሁን በአዲሱ ሲስተም። ያ ማለት ከአዲስ አበባ ውጭ በሁሉም ክልሎች በ23ቱም ቅርንጫፍ ተጀምሯል ማለት ነው። አድራሻ እነዚህ አክቲቭ የሆኑ ቁጥሮች የምታያቸው ለመቼ ማመልከት እንደምትችሉ ይነግራቸዋል። እነዚህን እንመርጣለን። ታይም ስሎት እንመርጣለን። በእያንዳንድ ሰዓት ኢንተርቫል የተቀመጡ አሉ። ከ2 ሰዓት ጀምሮ
እነዚህን ታይሞች መርጠን ስኬጁል እናደርጋለን። ሰሚት እንለዋለን። አሁን ቼኪንግ ያደርግና ኢንፎርሜሽኑን እዚህ ጋር ሰርቪሶችን አቬይላቢሊቲውን ቼክ አድርግ በኋላ ሰሚት ያደርገዋል አፕሊኬሽኑን ማለት ነው። በቀጥታ ወደ ፒዲኤፋችን ነው የሚወስደን ማለት ነው። በትክክል ሰሚት አድርገናል ማለት ነው። ሰሚት ልካልን እና እንደዚህ ፒዲኤፋችንን ካገኘን ባርኮድ ያለው የክፍያ ቁጥር ማግኘት ከቻልን በትክክል ምን አድርገናል ማለት ነው፣ አመልክተናል ማለት ነው። ሰው ያመለከትነው ኦርዲናሪ ፓስፖርት መሆኑን ኖርማል ፓስፖርት መሆኑን የማመልከቻ ቢሮችን እኛ የምንፈልገው ጋር መሆኑን ካረጋገጥን በኋላ በመቀጠል ደግሞ ፕሮፋይል እናያለን ማለት ነው። የአማርኛና የእንግሊዝኛ ስማቸውን በትክክል መጻፋችንን እሱን ያው በእርግጥ ክሬት እናደርግ አካውንት የምናየው ስለሆነ እሱን ቼክ አድርገን ሌሎቹን ዳታዎች ቼክ አድርገን በኋላ እንደምታዩትኝ 5000 ብር መደበኛ ለባህር ዳር በትክክል ፎርም አመልክቻለሁኝ ማለት ነው። ክፍያውን ስፈጽም ደግሞ ቀጠሮዬ በትክክል ተይዟል ማለት ነው። አሁን እቺ የመክፈያ ቁጥር ቢኤን ያው ባህር ዳር ነች፣ አዲስ አበባ ኤ ይጀምራል። ያው እንደየእንትኖቹ ኤን ኖርማልን ያመለክታል። ቀጣዩ ደግሞ የፓስፖርትን የተሰጣቸው ኮድ ነው ማለት ነው። ከዚህ በኋላ የምናያቸው ደግሞ ምናልባት በምዝገባ ወቅት የሚያጋጥሙ ችግሮች አሉ። የመጀመሪያው የኢሜል አድሬስ ኤግዚስት ነው የሚላችሁ። ያ ማለት ይሄ ኢሜል ተይዟል እያለኝ ነው። ኢሜል ቀይረ መሞከር ነው። እዚህም ጋር ስትመጡትኝ ማመልከት ጀምራችሁ አቁማችኋል እያላችሁ ነው። ሰው ምንድነው የምታደርጉት? እንደገና ካንስ ብለን ወጠን እንደገና ማመልከት ነው የሚኖርም። ይሄኛው ያው ሲስተም ሲጨናነቅ አልፎ አልፎ ይመጣል። ቅድም እኔ ጋር መጥቶ ነበረ። እሱ የሲስተም ችግር ነው። ይህም እንደዚሁ ተመሳሳይ የሲስተም ሁለተኛው ችግር ነው እና ሶስተኛው ደግሞ እንደዚሁ ሰርቨር ለውስጥም እንደዚሁ የሲስተም ችግር ነው እና እነዚህን ሪትራይ በማድረግ ሪፍሬሽ በማድረግ ቆይተን እንሞክራለን ማለት ነው። ሌላኛው ችግር የሚሆነው የሚያጋጥመን አናውን ሪፈረንስ ነበር። ይሄ መጨረሻ ላይ ፒዲኤፍ እንደሰጠን ያው እኔ ፒዲኤፉን ቀጣ ስለከፈቱ ነው። ኔክስት ብላችሁ ፓይመንትን ሜክ ፓይመንት ማለት አለባችሁ፣ ወይም ኔክስት ብላችሁ ፓይመንቱን ፕሮሰስ ትላላችሁ ማለት ነው። ችግሮቹ የሚያጋጥሙ ብዙ እነዚህ ናቸው። ሌሎች ችግሮች ካጋጠማችሁና እንድሰራላችሁ የምትፈልጉት ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮውን ከወዳችሁና ከተመቻችሁ ጠቃሚ ነው ብላችሁ ካሰባችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳይረሳ። ስለተከታተላችሁኝ አመሰግናለሁ።